በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 38 ይሁዳና ትዕማር። በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ። ስሙም ሜራስ በሚባል በኤዶማዊው ሰው ዘንድ አደረ። ከዚያም ይሁዳ አንድ ከነዓናዊ ሰው ሴት ልጅን አየ። ስሟም ሴዋ ይባላል። ወሰዳትም፣ ወደ እርሷም ገባ። ጸነሰች፣ ወንድ ልጅንም ወለደች። ስሙንም ኤር ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅም ወለደች። ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች። ስሙንም ሴሎም ብላ ጠራችው። እነርሱም በወለደች ጊዜ ከሴቤቅ በሚባል ሀገር ነበረች። ይሁዳም ለበኩር ልጁ ለኤር ትዕማር በምትባል ሚስት አጋባው። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ። እግዚአብሔርም ቀሰፈው። ይሁዳንም አውናን ወደ ወንድምም ሚስት አግባት፣ ለወንድምም ዘር አቁምለት አለው። አውናንም ዘሩ ለእርሱ እንደማይሆን አወቀ። ወደ ወንድሙ ሚስትም በገባ ጊዜ ለወንድሙ ዘር እንዳይተካ ዘሩን በምድር ያፈሳው ነበር። ይህ ስራው በእግዚአብሔር ፊት ዘንድ ክፉ ነበር፣ እንዲህ አድርጓልና እርሱንም ደግሞ ቀሰፈው። ይሁዳንም ምራቱን ትዕማር ልጅ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነች ተቀመጪ አላት። እርሱም ደግሞ እንደ ወንድሞቹ እንዳይሞትብኝ ብሏልና። ትዕማርም ሄዳ ወደ አባቷ ቤት ተቀመጠች። ዘመኗንም በተፈጸመ ጊዜ የይሁዳ ሚስት ሴባ ሞተች። ይሁዳም ተጽናና፣ በጎቹን ጸጉር ወደሚሸልቱ ሰዎች ወደ ተምና ወጣ። እርሱም አዱላማዊ በግ ጠባቂ ራስን በላ። ምራቱ ትዕማር እነሆ አማትሽ ይሁዳ የበጎችን ጠጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። እርሷንም የመበለትነቷን ልብስ አወለቀች፣ መጎናጸፊያዋንም ለበሰች፣ ተሸፈነች። ወደ ተምናም በሚወስደው መንገድ ዳር በኤናም ልጅ ተቀመጠች። ሴሎም እንዳደቀ ሚስት ትሆነው ዘንድ እርሷን ሊሰጠው እንዳልፈለገ አይታለችና። ይሁዳም ባያት ጊዜ ዘማ መሰለችው፣ ፊቷንም ተሸፍና ነበርና አላወቃትም። ወደ እርሷም አዘነበለ። እባክሽ ወደ አንቺ ልግባ አላት። እርሷም ምራቱ እንደሆነች አላወቀም ነበር። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። የፍየል ጠቦች ከመንጋዬ እልክልሻለሁ አላት። እርሷም እስክትልክልኝ ድረስ መያዣ ስጠኝ አለች። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትን፣ ኩፌትን፣ በእጅ ያለውን በትር አለች። እርሱም ሰጣትና ከእርሷ ጋር ደረሰ። እርሷም ጸነሰች። እርሷም ተነስታ ሄደች፣ መጎናጸፊያውንም አውልቃ መበለትነቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ ልጅ ይቀበል ዘንድ በበግ ጠባቂው በአዶላማዊ እጅ የፍየሉን ጠቦት ላከላት። እርሷንም አላገኛትም። እርሷን ግን የሀገሩን ሰዎች በኤናም በመንገድ ዳር ተቀምጣ የነበረች ዛማ ወዴት ናት ብሎ ጠይቃቻቸው። እነርሱም በዚህ ዛማ አልነበረችም አሉት። ወደ ይሁዳም ተመልሶ እንዲህ አለው፣ አላገኘኋትም። የሀገሩ ሰዎች ደግሞ ከዚህ ዛማ የለችም አሉኝ። ይሁዳም እኛም መዘበቻ እንዳንሆን ተወስደውን ነው ፍየሉን ጠቦት ላኩለት፣ አንተም አላገኛትም አለ። እንዲህም ሆነ ከሶስት ወር በኋላ ለይሁዳ ምራት ትዕማር ሲሰነች እንደሆ በዝሙት ጸነሰች ብለው ነገሩት። ይሁዳም አወጡትና በእሳት ትቃጠል አለ። እርሷም ሲወስዳት ወደ አማቷ እንዲህ ብላ ላከች፣ ተመልከት፣ ይህ ቀለበት፣ ይህ ኩፌት፣ ይህ በትር የማን ነው? ይህስ ጽንስ የማን ነው? ይሁዳም አይቶ ከእኔ ይልቅ ትዕማር እውነተኛ ሆነች፣ ልጄ ሴሎምን አልሰጠኋትም እና ትገደል ማለትም ተወ። ደግሞም አላወቃትም። መውለጃውን በደረሰ ጊዜ ኖ ምንቱ ልጆች በወደዋ ነበሩ። ስትወልድም አንዱ እጁን አወጣ። አዋላጅቱም ቀይ ፈትል ወስዳ በእጇ አሰረች። ይህንንም መጀመሪያ ይወጣል አለች። እንዲህም ሆነ፣ እጁን በመለሰ ጊዜ ነው ወንድሙ ወጣ። እርሷን ለምን ጥሰህ ወጣ ስትል ስሙን ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ። ስሙም ዛራ ተባለ።